ሰላም ጤና ይስጥልኝ ውድ አድማጮች፣ በያላችሁበት ሰላም ጤና ደስታን እየተመኘው ዛሬ ይዤላችሁ ወደ መጣሁት ወሳኝ ርዕሶች አመራለሁ። ኮሮና ቫይረስ፣ ቢትኮይን ዲጂታል ከረንሲ፣ ቢትኮይን ዲጂታል ከረንሲ ዋሌት እና ማይክሮቺፕድ ኢምፕላንት ናቸው። እነዚህን ሶስት ከፍተኛ ቁርኝት ያላቸውን ጉዳዮች ይዤ ቀርብ ያለው እስከ ፕሮግራሜ ፍጻሜ አብራችሁኝ ቆዩ። ኮሮና ቫይረስ በማን ለምንና እንዴት ዲዛይን ተደረገ? ይህ ቫይረስ በመላው ዓለም ይፋ ከሆነበት ጊዜ ጀምሮ እኔ ይህን ቪዲዮ እስከሰራሁባት ሰዓት ድረስ በመላው ዓለም 229190 ሰዎችን ሕይወት ቀጥፏል። እናም ከፍተኛ ቁጥር ያላቸው የሰው ልጆች ህልፈት ምክንያት ከመሆኑም በላይ በመላው ዓለም ማህበራዊና ኢኮኖሚያዊ ቀውሶችን አስከትሏል። ታዲያ ለዚህ ቫይረስ መከሰት ምክንያት የሆኑ አካሎች ከጀርባ ሆነው የሙከራ ስርጭት ዲዛይናቸው ምን ያክል ሚሽኑን ተፈጻሚ ያደርጓል የሚለውን ማረጋገጫና እግረ መንገዱን ለዓለም ህዝብ ፍጹም ከወትሮ በተለየ መንገድ ሙሉ ዓለምን ያካለለ ጠጣርና አደገኛ ግንዛቤን መፍጠሪያ ሆኗል። ውድ አድማጮቼ፣ ታዲያ እዚህ ጋር ልብ እንድትሉት የምፈልገው ነገር ቢኖር የዓለምን ህዝብ በቀላሉ እንዴት አድርገው አንደር ኮንትሮል ማድረግ እንደሚችሉና እነሱ ትእዛዝ ሰጪ እኛ ደግሞ ትእዛዝ ፈጻሚ አለበለዚያ ህይወታችንን እንደምናጣ በተግባር ያሳዩበት ሳምፕል፣ ነገር ግን ለረጅም ዓመታት በሚገባ የረቀቀ ሰይጣናዊ ጥናት የተደረገበትና የሚያስከትለውም ጉዳት ዘርፈ ብዙ ነው። ቫይረሱ በመላው ዓለም ማህበራዊና ኢኮኖሚያዊ ቀውሶች እያደረሰ ቢገኝም በተለየ ሁኔታ ግን ያለ ታላላቅ ሀገሮች ምጽዋት ራሳቸውን ችለው በሁለት እግራቸው መቆም ባልቻሉ እንደ አፍሪካ ባሉ ሀገራት ላይ ጉዳቱ እጅግ ያመዘነ ነው። እንደ አውሮፓውያኑ የዘመን አቆጣጠር አፕሪል 2015 ዓ.ም የዓለማችን ቱጃር ቁጥር 1 ቢሊዮነር አቶ ቢል ጌት እንዲህ ሲሉ ተደመጡ። When I was a kid, the disaster we worried about most was a nuclear war. That's why we had a barrel like this down in our basement filled with cans of food and water. When the nuclear attack came, we were supposed to go downstairs, hunker down, and eat out of that barrel. Today, the greatest risk of global catastrophe doesn't look like this. Instead, it looks like this. If anything kills over 10 million people in the next few decades, it's most likely to be a highly infectious virus rather than a war. Not missiles, but microbes. Now, part of the reason for this is that we've invested a huge amount in nuclear deterrence, but we've actually invested very little in a system to stop an epidemic. We're not ready for the next epidemic. ታዲያ እኚህ ግለሰብ በዚህ መድረክ ላይ ተገኝተው ግልጽና በምስል የተደገፈ ሀሳባቸውን መላው ዓለም አስተላልፈው ነበር። ክለውም ለዚህ በሽታ ዓለም ምንም አይነት ቅድመ ዝግጅት አለማድረጉን ሲናገሩ ተደምጠዋል። ታዲያ እኚህ የዓለማችን ቁጥር 1 ቢሊዮነር በዚህ ብቻ አላበቁም። What are the key pieces? First is we need strong health systems in poor countries. That's where mothers can give birth safely, kids can get all their vaccines, but also where we'll see the outbreak very early on. We need a medical reserve corps, lots of people who've got the training and background who are ready to go with the expertise. And then we need to pair those medical people with the military, taking advantage of the military's ability to move fast, do logistics, and secure areas. We need to do ውድ አድማጮች፣ ይህ የምታዩትን መጽሐፍ በ1981 አንድ አሜሪካዊ ዜግነት ያለው ደን ኮንትስ የተባለ ደራሲ የጻፈው ሲሆን ታዲያ ይህ ጸሐፊ በሽታው የሚቀሰቀስበትን ዓመተ ምህረትና የሚነሳበትን ቦታ ግልጽ አስፍሮታል። ታዲያ ይህ መጽሐፍ ይዘቱ ጥናታዊ መጽሐፍ ነው ወይስ ትንቢት? ይህ አሁን በቅንጭቡ ያያችሁት ፊልም እንደ አውሮፓውያን አቆጣጠር በ2011 ዓ.ም የተሰራ ሲሆን የፊልሙም ርዕስ ኮንታጅን ይሰኛል። ታዲያ ይህ ፊልም በተለቀቀበት ሰዓት ግነት የበዛበት ጥናታዊ ፊልም በማለት ብዙ ተመልካች አላገኘም ነበር። ነገር ግን ከ9 ዓመት በኋላ ዓለም ፊልሙን ማየት ብቻ ሳይሆን ፊልሙን ኖረው። ድፍን ዓለም ፊልሙን ኢንተርኔት ላይ ይፈልግ ጀመር። ፊልሙ ስለ ተላላፊ በሽታ የሚተርክና
አሁን መላው ዓለም የደረሰበትን የዕለት ተዕለት ሕይወት ያለምንም ግነትና ስህተት ግልጽ በሆነ ሁኔታ አስቀምጧል። በእርግጥ አንድ የሳይንስ ጥናትና ምርምር ኢንስቲትዩት የተለያዩ ቫይረሶችን በላቦራቶሪ በሚደረጉ ምርምሮች ቀድሞ ማወቁና በሽታው ሳይንሰራፋ የቅድመ መከላከል ክትባቶችን ማዘጋጀት የተለመደ ቢሆንም በሽታው የሚነሳበትን ቦታና ዓለም ላይ የሚያደርሰውን ማህበራዊና ኢኮኖሚያዊ ቀውሶች ገጽ በገጽ ማሳየት ከሆሊውድ የፊልም ኢንዱስትሪ ጀርባ የሰይጣንን ስራ የሚያስፈጽሙ አካሎች እንዳሉ በግልጽ ያሳያል። ውድ አድማጮች፣ ስለዚህ ቫይረስ ቀድመው የተጻፉ መጽሐፎችንና ቀድመው የተሰሩ ፊልሞችን እንዲሁም እንደ አውሮፓውያኑ አቆጣጠር አፕሪል ወር 2015 ዓ.ም ዓለማችን ቱጃር ቢሊዮነር የሆኑት አቶ ቢል ጌት ቀጣይ የዓለማችን ዕጣ ፈንታ ምን ሊሆን እንደሚችል ፍንትው አድርገው ያሳዩበትን አጋራኋችሁ። ዛሬ ይዣቸው ወደ መጣሁት 3 ዋና ዋና ነጥቦቼ ላምራ። ውድ አድማጮቼ፣ እንደምታውቁት የዚህ የኮሮና ቫይረስ በዋነኝነት ከሚተላለፍባቸው መንገዶች ውስጥ ትንፋሽና ንክኪ ናቸው። ግንባር ቀደም መፍትሄው ማህበራዊ ርቀትን መጠበቅና አለመነካካት ሲሆን፣ ታዲያ በተቃረነ ሁኔታ የዓለም ሕዝብ የዕለት ተዕለት ሕይወት የተመሰረተው በንክኪ ነው። ያም ማለት መሸጥ፣ መለወጥ፣ መስጠት፣ መቀበል፣ አብሮ መብላት፣ አብሮ መጠጣት እንዲሁም እጅግ የተቀራረቡ የተለያዩ ማህበራዊ መስተጋብሮች ናቸው። ውድ አድማጮቼ፣ ዋናው ነጥብ እዚህ ጋር ነው። ቫይረሱ ማህበራዊ ንክኪ እንዳይኖር ተደርጎ ዲዛይን የተደረገበት ዋነኛ ምክንያት ዓለም ላይ የወረቀት የገንዘብ ኖቶች እንዲሁም ሳንቲሞች የዕለት ተዕለት መሰረታዊ መገልገያ ናቸው። እናም ኮሮናንና የኮሮናን ይዘት ካላቸው ቀጣይ ዓለማችን ላይ ይፈጠራሉ ተብለው ከተሰጉ አደገኛ ይዘት ካላቸው ቫይረሶች ንክኪን ለማስቀረት በሚል ሰበብ የመጀመሪያ እርምጃ የወረቀት የገንዘብ ኖቶችን በማስቀረትና በምትኩም ይህንን ቢትኮይን ዲጂታል ከረንሲ በመተካት ሲሆን፣ ታዲያ ይህን ዲጂታል ከረንሲ በትንሽ ገንዘብ መለወጥ የማይታሰብ ሲሆን፣ ይህም ዝቅተኛውን የማህበረሰብ ክፍል በፍጹም ያላማከለና ሰፊ ዓለም አቀፍ ኢኮኖሚና ማህበራዊ ልዩነቶችን የሚፈጥር ጉዞውንም ወደ 3ኛውና የመጨረሻው ደረጃ ያሳድጋል። ውድ አድማጮቼ፣ እኔ ይህን ቪዲዮ ባዘጋጀሁበት በዛሬው ቀን ባለው የምንዛሬ ዋጋ መሰረት የአንድ ቢትኮይን ዋጋ 800 ዩሮ እንዲሁም ዶላር ደርሷል። ቢትኮይን ዲጂታል ከረንሲ ዋሌት ግልጽ ለማድረግ ያክል ይህ ቁጥር ብቻ በመጠቀም ማንኛውንም ማህበራዊ አገልግሎቶች ተጠቃሚ ለመሆን የሚያገለግል የቢትኮይን ዲጂታል ከረንሲ ዋሌት የቁጥር ገንዘቡን መያዣ ቦርሳ፣ በግልጽ ቋንቋ ማይክሮቺፕድ ኢምፕላንት። አብዛኛው የዓለም ክፍል ያልተዋጠለት ይህ የቴክኖሎጂ ውጤት ዋነኛ አገልግሎቱ ገንዘብ ማስቀመጥ ብቻ ሳይሆን ደመወዝ መከፈያ፣ ሚስጥራዊ ፋይሎቹን መያዣ እንዲሁም የጤና ጉዳዮችን መከታተያና ሌሎችም ሲሆኑ በአንድ ወቅት ላይ በአንድ የአሜሪካ የቴሌቪዥን ጣቢያ በፍላጎታቸው ሲያስቀብሩ የተስተዋሉ ሲሆን በመጨረሻም አስተያየትም ማስፈራሪያም የመሰለ መልእክት አስተላልፈው ወርደዋል። እንዳሉትም ዓለም ላይ ወደፊት ቴክኖሎጂው እየረቀቀ በሄደ ቁጥር የኢንተርኔት ሀከሮች ስለሚበዙና ሀብታቸውን ሊዘረፉ ስለሚችሉ የማይክሮቺፕስ ቴክኖሎጂ በቀላሉ ሀክ ሊደረግ የማይችልና የግል ፋይላቸውን እንዲሁም ንብረታቸውን ለመያዝ ጋራንቲ እንደሆነ ሲያወሱ ነበር። ዛሬ ላይ አብዛኞቹ ካምፓኒዎች የቢትኮይን ከረንሲን ሲስተም ዘርግተው እየሰሩበት ይገኛል። በቀጣይ ኮሮናንና ኮሮናን መሰል በሆኑ በሚተላለፉ ቫይረሶች ምክንያት አሁን ላይ የምንገለገልበትን የመገበያያ የወረቀት ገንዘብ በሂደት ዋጋ እንዲያጣ በማድረግና በመጨረሻም ይህን የዲጂታል ከረንሲ አገልግሎት ላይ በመዋል ሲሆን ተያይዞም ዓለም አቀፍ ግብይቶችንና ከአንዱ ሀገር ወደ አንዱ ሀገር የሚደረጉ በረራዎችን በዚሁ ሲስተም በመተካት ዓለም አቀፍ ቅርርቦችን ማራራቅ ነው። ሌላው በዚሁ ምክንያት የተፈጠሩ ኢኮኖሚያዊ፣ ማህበራዊ ችግሮችን፣ አመት፣ ረሃቦች፣ የዕለት ተዕለት መስተጋብሮች መዛባት ከጅምሩ እያየነው እንገኛለን። ውድ አድማጮቼ፣ ጠቅለላ ለሀሳብ የያዘ አጥር ያለ ቪዲዮዬን በዚህ ፈጸሙ። በቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላም ጤናን ተመኘው።